የውሸት ማቅጠጥ ነው የሚቀርብኝ። የልጃቸው ሳይበቃ ደግሞ በእነሱም ልቃጠል እንዴ? ከስንት ጊዜ በኋላ አቤት እና ምንድን ነው የምትለኝ? አሁን አይደል እንደወጣሁት? ምንድን ነው? እባክሽ ዳዊት ነው ቤተሰቦች እየመጡ ነው የሚለኝ። ደፋር ገና ከመውጣት የተመለሽ ነው የሚለኝ። እና አማቾችሽ አይደሉ እንዴ? ሂጂያ ታዲያ። ኧረ ተይኝ በእናትሽ። ከስንት ጊዜ በኋላ ያገኘሁትን ጊዜ በእሱ ቤተሰቦች ምክንያት ትቼ ልሂድ? ኧረ ያሳፍራል ኪዲ። ሂጂና ተዘጋጅተሽ ጠብቂያቸው፣ እነሱም ደስ ይበላቸው። የውሸት ማቅጠጥ ነው የሚቀርብኝ። የልጃቸው ሳይበቃ ደግሞ በእነሱም ልቃጠል እንዴ? አይ አቃጣይዋስ አንቺ ነሽ። የሚያቃጥልስ አላየሽ? እሱም ባል ሆኖ ሞቶ ትዳር ያስኩኝ ብሎ ቤተሰቦቹን ይጋብዝልኛል። ድንቄም ባል። ሚስት በሌለችበት ቤት እንዴት ባል ይሆናል? ይህም ባህሪሽን ችሎ አብሮሽ ስላለ ራሱ አመስግኘው፣ ክብሩን ጥሎልሻል። ምንድን ነው የምትለኝ? ትዳር ማለት አብሮ መኖር ብቻ ሳይሆን አንተ ትብስ አንቺ ትብሽ ተባብለንና ተከባብረን ለፍቅር አጋራችን ቅድሚያ የምንሰጥበት የህይወት ሜዳ ነው። የምንወዳቸው ሰዎች የሚወዱትን የመውደድና የማክበር የውዴታ ግዴታ አለብን። ሁሌም በሰዎች ላይ ጣታችንን ከመጠቆማችን በፊት የራሳችንን ችግር ተረድተን እናስተካክል። ሰዎችን ማክበር ያስከብራል እንጂ አያዋርድም።